እየተደረገበት ያለና ምንድነው ምክር ቤቱ እየተጠራበት ያለ የተወሰነ ነገር አለ። አሁን እሱ ህዝቡ ጋር ውይይት እስከታች ደርሰዋል። ውይይቱ ጋር እንዴት ነው እየተካሄደ ያለው? የሚቀበለው የማይቀበለው፣ የሚቃወምም የሚደግፍም እንደዛ አይነት ነገር አለ። ስብሰባ ጋር የማይገኝም ኤኖይ በጣም ኮንትሮቨርሻል ነው ህዝቡ ጋር። የኔ አቋም ከሆነ የጠየቀኝ እኔ ከመጀመሪያውም ወደዚህ ድምዳሜ ሲደረስ አስቀድሞ መግባባት መደረግ ነበረበት፣ ውይይት መደረግ ነበረበት የሚል እምነት አለኝ። ምክንያቱም ይሄኛው አሁን ያለው በጣም መጥፎ ሁኔታ ነው፣ የትግራይ ሁኔታ። አሁን ደግሞ የዋሰው ጥሩ አይደለም ያለው። በእኔ እይታ ምንድን ነው እንደዚህ አይነት መላ ህዝቡን የሚነኩ ነገሮች ሲመጡ በጠባብ መድረክ መወሰን አልነበረበትም የሚል ትናለኝ። ከመጀመሪያው ቀደም ብሎ በተለያዩ ደረጃ እየተመከረበት መደረስ የነበረበት ድምዳሜ ነው የሚል ትናለኝ። እንግዲህ በጊዜያዊ አስተዳደር ፍቅር የለም። ከመጀመሪያውም በግዴታ የተቀበልነው ነው። እሱ ካልተፈለገ ነባር ምክር ቤት ነው መመለስ ያለበት ወይስ ሌላ አማራጭ አለ? ለዲስከሽን ኦፕን ቢሆን ለተለያዩ እንግዲህ ማዕት ያገባኛል የሚል ህዝብ ነው ያለው። በዚህ ጉዳይ ላይ የተለያየ ሀሳብ ያለው እኔም ጨምሮ እና በእኔ እይታ ትንሽ ለየት ያለ ነገር ቢኖር ዞሮ ዞሮ እሱን ነው እንድትነግረን የፈለኩት እኮ። አሁን ያነሳው ጥያቄ የፕሮሰስ ጥያቄ ነው ማለት ምንም ድምዳሜ ላይ ይደረስ ፕሮሰሱ ሁሉን ያካተተ መሆን አለበት የሚል ነው ወይስ የተጠየቀው ጥያቄ ከመሰረቱ የህግ ጥሰት የተፈጸመበት ነው ትክክል አይደለም የሚል? አሁን እኮ የህግ ጥሰት አለ፣ ያን ልመጣልሃለሁ። ከመጀመሪያው ግን ደጋግሞ የሚነሳ ጥያቄ ነበር። ጊዜው እያለቀ ነው፣ ገና ወር ሁለት ወር በፊት እና የሆነ ውሳኔ መወሰን አለበት፣ መምከር አለብን። እኔ ራሴን ኮንትሪቢዩት ማድረግ እፈልግ ነበር። ምክንያቱም ጊዜው እያለቀ እስከሆነ ድረስ የሆነ ነገር ይሆናል፣ ወይም ማራዘም ነው ወይም ደግሞ የሆነ ነገር አሬንጅመንት ማድረግ ነው። ምክንያቱም በአጠቃላይ ኢንተርም ይባል ሌላ ቢባል ስለ ትራንዚሽን ነው የምናወራው። ኢንተርሚም ሌላ እንትን የለውም። እንግዲህ ወደ በምርጫ ለሚመረጠው መንግስት ያ ማመቻቸትና ለተመረጠው መንግስት ማስረከብ ነው። ይሄኛው ነው ዋናው ዓላማው። ከዚህ ውጭ ግን ጊዜው እየደረሰ ሲሄድ እንምከርበት የሚል ጥያቄዎች ሲነሱ ነበር። አይ ማን ያነሳው? እኔ ራሴ ያነሳው ነበር። ኦኬ፣ ለህወሓት አመራር ነው? አዎ። እሺ፣ ምንድነው የሰጡት መልስ? ገና ነው እናየዋለን የሚል ነው እና ትራንስፓረንት ሊሆን የቻለ ነገር አይደለም እና በድንገት መጨረሻ ላይ እንዳይመጣ የሚል ደጋግሜ ያነሳ ነበር። መጨረሻ ላይ መጥቶ የሆነ ችግር ሊኖር እንደሚችል ይገመታል። በእኔ እይታ ግን ከመጀመሪያው እኔ ብቻ አይደለም ሌላ ሀሳብ ያለበትም እንዴት ነው ካልቸር እንዴት ነው እኔ ድሮ የማውቀው በህወሓትም ካልቸር ዝም ብሎ በእንደዚህ አይነት ነገሮች እየተመከረበት ብሬንስቶርም እየተደረገ በተለያየ ይመጣና ከውሳኔ በፊት ይሄ ሁሉ ፕሮሰስ ታልፎ ነው ወደ ውሳኔ የሚደረስ። አሁን ድንገት ሲመጣ እኔ ለምሳሌ የተለየ አስተያየት ነበረኝ። ኢንትሪም መንግስቱ ራሱ ይቀጥል ብቻ አይደለም። አንደኛ እሱ የሆነ ማስተካከያ አድርገህ የሆነ ነገር ጨማምረህ ሊሆን ይችላል፣ ወይም ደግሞ ሌላ አሬንጅመንት ሊሆን ይችላል። ግን ኢንዴፊኒትሊ ይሄድ ስለነበር ከምርጫው ለተመረጡ መንግስት ማስረከብ የነበር 3ኛ ዓመት ነው። ኢንዴፊኒትሊ መሄድ ያለበትም ፈጥኖ መሄድ ምርጫ መደረግ ይኖርበታል። አሁን ማድረግ አንችልም በተለያዩ ምክንያቶች።
ግን ያሉት እንቅፋት የሆኑ ነገሮች ለምርጫው እሱ እንዳስወግድና አንድ 6 ወር ኦሶ ስምምነት አድርገ ማለት ነው ወደዛ የምንሻገርበት ሁኔታ ቢፈጠር የሚል ወደ ምርጫ ማለት ነው። ምርጫ የህዝብ ምርጫ ነው። ያንተ ሀሳብ የነበረው 6 ወር ተጨምሮ ለዛ ወደ ምርጫ ትራንዚሽን ተደርጎ ምርጫ ተደርጎ የተሟላ ሁኔታ ከጊዜያዊነት ይውጣ መንግስቱ የሚል የነበረው ግልጽ እንዲሆን ብዬ ነው። አሁን የኔ እንደዛ ነው። ግን ለዲስከሽን ስላልነበር የተናገርኩት ነገር አይደለም። አላቀረብክላቸውም ለነሱ ይሄንን ስምነቱን አላቀረብኩም። ምክንያቱም ገና ነን ይባል ነበረ። እንዴት ዝም ብሎ አጀንዳ ሳይከፈት ቴብል ሳይደረግ ይሄ ነው መስለው የሚል ነገር አይደለም። ግን ዝም ብሎ ጊዜ ገደብ የሌለበት ዝም ብሎ ይቀጥል ስለነበር ማራዘሙም የምናራዝምበት ጊዜም እየደረሰ ዝም ብለን ከምንገባ የሆነ መግባባት አድርገን በዚህ መንገድ እንሄድ ብለን ያን የጋራ እንትን አድርገን ኔጎሲዬሽን የሚያስፈልገውን ቢኖር ከሶስተኛው ፓርቲ ጋር የጋራ መግባባት ብናደርግ ጥሩ ነበር። ወይም ተወያይተን የኔ ሀሳብ ላያሸንፍ ይችላል ሊሆን ይችላል፣ ግን ብንወያይበት ጥሩ ነበረ ነው። ይሄ ነው የኔ ሀሳብ። እሺ እንደው አሁን ግልጽ አድርጎ ለማቅረብ ያክል አሁን የህወሓት አመራር የተወንዘፈ መንግስትን አይመለስ የሚል ማለት የተወንዘፈ የሚል ቃል መጥቷል። ሙንዛፍ በህግና በፖለቲካ ምን አይነት ቃል ትርጉም እንዳለው ነው ያላቅም፣ ግን እንደዛ እየተባለ ነውና እነሱ በ2012 ምርጫ የተቋቋመው ምክር ቤትና መንግስት ይመለስ እያሉ ነው። ይህንን በተመለከተ አሁን ላይ ይህንን ለሚከታተል በብዙ ሺዎች ለሚቆጠር ትግራዋይም ሆነ የተቀረ ኢትዮጵያዊ በዚህ አሁን ትግራይ ውስጥ እየተካሄደ ባለው ሁኔታ ላይ ያንተ አስተያየት ምንድን ነው? ያንተ አቋም ምንድን ነው? ምን መሆን አለበት ነው እያልክ ያለህ this time? እኔ ስለዚህ ነገር ብዙ ተናግሬ አላውቅም ነበር፣ ግን ከጠየቀኝ ዘንዳ አንደኛ 2012 ምርጫ ተደርጎ ነበር። 2012 እኔ እሱ ብቻ ነው ያኔ 2013 መጨረሻ ጥቅምት ላይ ለመጣው ጦርነት ምክንያት እሱ ብቻ ነው የሚል ባይኖረኝም ግን እንደ ምክንያት አገልግሏል በወቅቱ። ከዛም ፕሪቶሪያ ስንሄድ እንደገና መፍረስ ላይ ተስማምተናል። አትሊስት ተፈርሟል ፕሪቶሪያ ላይ ኢንተሪም አድሚኒስትሬሽን ወይም ጊዜያዊ አስተዳደር እንዲመሰረትም ያው ስምምነቱ ጋር አለ። አሁን እዚህ ደርሰን እንዴት ነው የምንቀጥለው የሚል ሲነሳ ሁለት ነገር ነው። አንደኛው 2012 ወደ ምርጫው ስንገባ የተያዘ ፖዚሽን አለ። 5 ዓመት ነው አይራዘም ብለን ነው ወደ ምርጫው የገባ ነው እና እንደ ምክንያትም ሆኖ ለግጭቱ እንደ ምክንያትም ተደርጎ የተቆጠረው ለጦርነቱ አሁን ጊዜ አልፈዋል። የተለያዩ ህግ ጉዳዮች እያስነሳ ነው። 6ኛ ዓመቱ መሰለኝ የያዘው። ስለዚህ ኮንሲስተንት አይደለም። አትሊስት በመጀመር ትንሽ ዳብል ስታንዳርድ ሆነናል የሚል ትናለኝ። ትናንትና 5 ማለት 6 ማለት አይደለም የሚል አቋም ይዞ አንዲት ቀን መራዘም የለባትም ያለ ፓርቲ አሁን እንደገና ተመልሶ ምርጫው ከተደረገ የቆየ ነል ኤንድ ቮይድ የተደረገ በመሃል ብዙ የሚያቋርጠው ነገር የመጣበትን ነገር እንደገና መመለስ ፕሪንሲፕል አይደለም፣ መርህ ላይ የተመሰረተ አቋም አይደለም የሚል ነው የገባኝ። አዎ እንደዛ ነው። እሺ ቀጥልሽ። ምክንያቱም ያን ስህተት ያልከው እንደገና ሌላ ጊዜ ትክክል ሊሆን አይችልም። ያን ስህተት ያልከው ራስ ሆነ ደግሞ እንደገና ሌላ ጊዜ ደግሞ ትክክል ስትለው እንትን አይደለም፣ የሚያስኬድ አይደለም። ወደዚህ አይነት የክርክር መግባት አልነበረብንም የሚል ትናለኝ። ግን ኦልሬዲ ተገብቷል። ከተገባ ደግሞ በማያቋርጥ ጥያቄዎችን ማስነሳት አይቀርም። ትግራይ ውስጥም ከትግራይ ውጭም ይህ ጥያቄ ማስነሳት አይቀርም። እሺ ይህን በተመለከተ ከዚህ ለመውጣት ወደ ሌሎች ጉዳዮች ለመሄድ ስለዚህ አሁን ላይ በዚህ አሁን በህወሓት በኩል እየተካሄደ ያለውን ነገር በተመለከተ የጊዜያዊ አስተዳደሩ አቋም ምንድን ነው?
ጊዜያዊ አስተዳደሩ አቋም ጊዜያዊ አስተዳደር ስትል የእኔ አቋም ማለት ነው። ካቢኔው ያንተ አቋም እያቋሙ ነው ያለው። ምክንያቱም ፋንክሽናል አይደለም ካቢኔው አሁን ነው የድርጅት አቋም አለ። እንግዲህ አብዛኛው የኢትዮጵያ የህወሓት አባል ነው። የህወሓት አባል የተለያየ እንትን እንዳለው አውቃለሁ፣ ግን በአመዛኙ ግን እንደ ፓርቲ ወስኖታል። ስለዚህ የፓርቲ ዲሲፕሊን አለ። እያንዳንዱ ከፓርቲ ውሳኔ ፊንክች የሚል አይደለም። እሺ ያንተ አቋም? ኦኬ የራሴ አቋም ነው። የራሴ አቋም እኔ በግሌ አላምንበትም። የድሮ ምክር ቤት መጥቷል። ምክንያቱም እንትን መደረግ አይደለም፣ በጣም ችግር ውስጥ ነው እየገባን ያለው። አሁን አቋም ወስዷል። ከመጀመሪያው ውይይት ቢደረግ ብንግባባ ጥሩ ነበር። ግን አሁን ካለንበት ደርሼ ትክክል ነው የሚል ነገር የለኝም። ስለዚህ ፕሮሰስ እየሄደ ነው። ያ ፕሮሰስ የኔ ፕሮሰስ አይደለም። እኔ ፓርቲ አባል አይደለም። በፓርቲ አባልነት እዛው እንትን የምጠረነፍ አይደለም። ስለዚህ የኔ አቋም ምንድን ነው? በተቻለ መጠን ሁለተኛ ማሰብ ያለባቸው ይመስለኛል። ትንሽ ቆም ብሎ ማሰብ ያለበት ይመስለኛል። አንደኛ ህዝቡ ጋር ዩኒቲ የሚፈጥር አይደለም፣ ከፋፍሎናል። አሁን የሚያስፈልገን የሚያቀራርበን አንድ የሚያደርገን ነገር ነው መስራት ያለብን። ግን ኦልሬዲ ከፋፍሎናል። ዝም ብለህ እውነት መናገር ብንል በየስብሰባው የሚነሳው ነገርም በስብሰባ የማይከፈልም ኦፒኒየን አለኝ የሚል በጣም ብዙ ነው ያለው። ስለዚህ እኔ የትኛው ይበዛል የሚቃወሙ የሚደግፈው የሚል አይደለም። ግን በፐርሰንት በቁጥር አይደለም ማስላት የምፈልገው። የሚያስማማ ነገር ግን አይደለም በህዝቡም። ስለዚህ ይህን ግምት ውስጥ አስገብቼ ነው እንትን እያደረግን ያሉት። ስህተት ነው።